ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ያዝ ውሰዱ። ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ከ120 ሚሊዮን 130 ሚሊዮን ህዝብ ጋር ለመጣላት ቸኩለሃል መሰለኝ። ለምን ትደባደበው? ከ120 ከዚህ ሁሉ ህዝብ ጋር ነው ትደባደበው። ይሄ ቪዲዮ ለኢትዮጵያ ህዝብ አድርሱልኝ ማለት ነው። ውድድሩን አልጮትም። ለምንድን ነው የማትጮተው? አልጮትም። አሁን ቀኑ ምን ሐሙስ ቀን አይደል? እና በነጋታው ጁማ ነው። አይመችም። አልጮትም። እሺ ቅዳሜ ይሆናል፣ ችግር የለም። ሴራ ነው። ቅዳሜ ሴራ ነው። የባለፈው የንቃተ ህሊና መች ቀን ነው የተደረገው? እሑድ ቀን። እሑድ፣ ሐሙስና ቅዳሜ ይሄ መተቱ የሚሰራበት ነው። በቃ የእንቁላሉ መተት አለው። ከሃይማኖት ጋርም ጠይቄ አይሆንም። እንቁላልና መተት ምን አገናኘው? አንተ ምን እንዴ? እንቁላልና ሃይማኖት ይላል እንዴ? እንዴት አመጣጡ ታውቃለህ? እንቁላል መጠየቅ አለብህ። ዶሮዋ በዝሙት ነው የወለደችው ወይስ ኒካ አርጋ ነው የሚለው ነገር መጠየቅ አለበት። ዝም ብሎ መተት አለው። እኔ አልጮትም። የፈለገ ነገር ቢመጣ አልጮትም። እኔ ኧረ እሺ፣ ምንድነው ሐሳብህ? አልጮትም። ወይ ቀኑ አራዝሙትና የተወሰነ ማስታወቂያ ልስጥ። የሴዶ ድርጊት እስከ 1 ዓመት ድረስ ሊያስቀጣ እንደሚችል ተነገረም። የኤምኤምኤ ውድድር ሊያደርግ ጥቂት ቀናት ብቻ የቀሩት ሴዶ ማርሻል ድግምት ሰርቶብኛል በሚል ምክንያት ከውድድሩ መውጣቱን ማስታወቁ በማህበራዊ ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ሴዶ ተፎካካሪው በእንቁላል ድግምት እንዳሰራበትና ከሌላ ተደባዳቢ ጋር ካልሆነ በስተቀር ከጆኒ ጋር ወደ ሪንግ ውስጥ እንደማይገባ አስታውቋል። ታዲያ ይህንን ጉዳይ አስመልክቶ አስተያየታቸውን የሰጡት የህግ ባለሙያዋ ጠበቃ ሰብለ አሰፋ ሴዶ ያቀረበው የድግምት ክስ በህግ ፊት የሚያስረዳ አደራጅ ማስረጃ ካላቀረበ በስተቀር በኢፌሪ የወንጀል ህግ መሰረት በሰው ስምና ክብር ላይ የሚፈጸም የሐሰት ሐሜትና ስም ማጥፋት ወንጀል ተደርጎም በመውሰድ እንግዲህ እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣ እንደሚችል ተነግሯል። ስለዚህ ጉዳይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አጋሩን። ለተጨማሪ አዳዲስ ቪዲዮዎች ፎሎ ማድረግ እንዳትረሱ። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ጌች ሴዶ እንዴት እያደረገ ነው? ድጋሚ አሁንም በቃ ፋይት አላረግም ብሎ ጨርቅ እየወረወረ ነው። ኢትዮጵያ ህዝብ ላይ የተጫወተብን ነው። አንተ እንዴት ትሪት እያደረኩ? ስቃይ ያበላኝ እኮ ምን ይሻላል? ስቃይ ያበላኝ ግን ችግሩ መሰለህ ከፋይቱ አያመልጥም እኮ እሱ። ይሄንን አላወቀም ይሁን 120 ሚሊዮን ህዝብ ጋር የሚጣለው ታዲያስ ያ ማለት ባይ ዘ ወይ ያ ማለት የ120 ሚሊዮን ህዝብ ማለት ስልጣን ላይ ያለ ሰው ምናምን በሙሉ ነው ይጨምራል፣ ይጣላል እንጂ እንዴት ብሎ ነው በኤርፖርት የሚወጣው? አሁን ልጅ ሊውጣ ቢል እንኳን አይቻልም። ከሀገር ቢወጣ እንኳን አይመልጥም። እኔ እንትን ሴኩሪቲው ልቀጥርለት ነው ተሳስቶ ግዴታ ኤርፖርት ምናምን ሁሉም ቦታ ይሄን ነገር ከሀገር እንዳወጣ ነው። ስለዚህ ፋይቱ አይቀርም። ንገራችሁ ስለሚጨነቁት ማለት ነው። ሴዶ ጆኒ እንኳን ባይኖር ከኔ ጋር ትደባደባለህ። ቀላል እንዴ? እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ አረብስ ምን ይላል? ምን አልቻልኩ? ምን ማለት ነው? ሴዶ እኔ ካንተ ወንድሞች በዚህ መልኩ ድምጽ አሰባስቤ ምን ማለት ነው? ይችላል ሴዶ ይችላል። ሴዶ ይችላል። ለአንተ ስል በዚህ መልኩ ተሸልሜ ምን ማለት ነው? እኔ በጣም አዝኛለሁ። እኔ ለአንተ ስል በዚህ መልኩ ከወልቂጤ ከንቲባ ከሙራር በዚህ መልኩ ድምጽ አሰባስቤ ምን ማለት ነው? ውድድር አለውና በዚህ አጋጣሚ በእናንተ ስም ወደ ሰው በግድ ትፋየታታለህ። አለበዛ አረ ፋሚሊ ይሄ ነገር እውነት ነው ውሸት ነው? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ዘገጣሚ ከላይ የምትመለከቱት በዛሬው ዕለት የወልቂጤ የክረምት የፉትሳል የእግር ኳስ ውድድር በዛሬው ዕለት የፍጻሜ ጨዋታ ተካሂዶ ነበር። እናም የወልቂጤ ከንቲባ ተገኝቶ ለሴዶ መልካም ዕድል ተመኝተውለታል ከደጋፊዎች ጋር። እናም የወልቂጤ መላው ህዝብ ለሴዶ መልካም ዕድል ተመኝተውለታል እና መልካም ዕድል እያለው ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሴዶ ያለውን ሰማችሁ? እንደዛ አይነት ቀልድ የለም። ሴዶ 150 ሺህ ብር የሰጠውን ትመልሳለህ። አንተም ብዬ ቪቪአይፒ ቲኬት ባለ 100 ሺህ ብር ነው የቆረጥኩት፣ እሱንም ትመልሳለህ። ትቀልዳለህ እንዴ? እኔ አንተም ብዬ 250 ሺህ ብር ኢንቨስት አድርጌያለሁ እዚህ አልደባደብም ምናምን ብለህ ኋላ ላይ መጨረሻ ላይ መተት ምናምን ብለህ ትሻሻለህ እንዴ?
ትደባደባለህ። ጎትተንን ይዘን የምንገባው ሴዶ። እኔ አሁንም ላንተ ነው ማግዘው፣ ታሸንፋለህ። እኔ ከኋላ ያለው ብያለሁ። አሁንም ካስቸገረን ይገባለሁ። እምቢ ካልክ ግን እኔ ነው የምገጥም ሴዶ። እኔ ነኝ ኮላውት ማድረግ እንዴ? ትቀልዳለህ እንዴ? 250 ሺህ ብር ነው ኢንቨስት ያደረኩብህ ሴዶ። እንደዛ አይነት ቀልድ የለ። ጎትቼ ነው ማስገባ። እኔ አሁንም ወላሂ ወዳሃለሁ። እንደዛ አይነት ቀልድ ግን እንዳትቀልድ። አውዙ ቢላሂ ሚነ ሸይጣን ረጂም። ኧረ ሴዶ ዋ እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። ይኸው ቲሸርታችሁን ጉሰዱ። አልፈልግም። ያዝ ሴዶ ማርሻል አርት እንግዲህ እያወራ ያለው ነገር በጣም ትክክል ነው። ይሄ ነገር ማጂክ የሚኖረው ከሆነ በጭራሽ መወዳደር የለበትም ብዬ ነው እኔ በግሌ የማምነው። ሊሆን ይችላል ላይሆንም ይችላል፣ እሱም ፈጣሪ ነው የሚያውቀው። እንደዚህ አይነት ነገር ካለ በጭራሽ መወዳደር የለበትም። የእናንተን ሐሳብ ኮሜንት ላይ ጻፉልኝ። አይ ይሁን ልወዳደር ራሱ ካልክ ማለት ነው ሌላ ኦፈር ጠይቅ። እንደምታዩት ቲሸርቱም አልተሸጠም። ምንም የተሸጠ ቲሸርት የለም። ምንም ያገኘው ገቢ የለም። 1 ብር አላገኘም እስካሁን ድረስ። ስለዚህ ወይ በቃ ሌላ ጸዴ ብር ይስጡና ተወዳደር። ያለበለዚያ በጭራሽ እንዳትወዳደር። ከሀገር እኔ ያመቻችልሃለሁ፣ ትጠፋታለህ እንጂ መወዳደር የሚባል ነገር እንዳታስበው። የእናንተን ሐሳብ ኮሜንት ላይ ጻፉልኝ። ላይክ እና ፎሎ አድርጉ። ሴዶ ወይ ድብድቡ 4 ቀን ቀረዋ። የምን ድብድብ? ከበቀሉ ጋር ነው እንዴ? አልሰማሽም እንዴ አንቺ? ከበቀሉ ጋር ምናምን ፋይት እኮ ምንም ነገር የለም፣ ቀረኩ። ለምን እንዴ? እና ሙጣንጢም እያሰራሽ ነው። ባለፈው ያ ንቃተ ሊና ነው ፈስ በፈስ ያረጋችሁ በእንቁላሏን ሙጣንጢም አሰርታ ኡስታዞቹን ምናምን ጠየቅኳችሁ። ሐራም ነው አሉ። እናቴም ናታ ሊተቆጣች ለዚህ ነበር። ይታያችኋል እኮ እናቶች ጻብ የሚባል የለም። እሺ ኢንቨስት ያደረግነው ብርስ እና እኔ ምን አገባኝ ስለሱ? ጠብ ያለ ነገር እኮ የለም። ከጌች ጋር ወራ እንዴ? እኔ ከማንም ጋር አልጣላም። ቢሆን ሌላ ሰው ካለ ምናምን ነገር አምጡ፣ ለፋይት ዝግጁ ነኝ። እሺ ቢያንስ ከቺክን ሌጉ ጋር አትጣላም? ቺክን ሌግ እንዴ? ያ ሶማሌ ከዛ ሶማሌ ጌች ምን ሆኖ ነው የፈዘዘው? ከዛ ሶማሌ ጋር ለምን አያጣላኝም? እኔ እንደውም ከዛ ሶማሌ ጋር አጣሉኝ፣ አኮራቸዋለሁ። እሺ ዜዶ አብሽር። በቃ እንግዲህ በቀሉ ልሸኝሽ። 4 ቀን ይቀረው። ምን አማ እንደዚህ ተደፋፈርን እናንተ ድራሽ። አንተ ና ና ና ስመጣ ና ትወጣል። ልጅ ምንድን ነው ደግሞ? የታባዝ የታል 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 የታል? ጭራሽ ተኝተሃል። ጭራሽ ተኝተሃል። ኧረ በማዋ ታውቃትም? እማዋማ የሁላችንም እናት ስም ነው። በሁላችንም እናት ስም የተከፈተ ሁሉንም የምታገኙበት ሁሉንም የሚገኝበት እማዋ ሃይፐር ማርኬት ነው ዛሬ የምገኘው ማለት ነው። የፈለጋችሁት ነገር በጠቅላላ የምታገኙበት በአንድ ቦታ ሁሉንም የምታገኙበት ሁሉንም የቤት ዕቃውም ሁሉም የሚገኝበት እማዋ ሃይፐር ማርኬት ማለት ነው። ስፔሻሊ ለበዓል ልዩ ቅናሽ አድርገናል። ዴሊቨሪ አዘጋጅተናል። የስልክ ጥሪ አዘጋጅተናል። ሁሉንም የምታገኙበት እኛ ጋር ኑ እያሉ ነው። አድራሻችን ሜክሲኮ ከፌዴራል ፖሊስ ዝቅ እንዳላችሁ በተንጣለለ ግቢ ውስጥ የተንጣለለ ፓርኪንግ አለው ሰፊ። በቃ ኢትዮጵያ ውስጥ እንደዚህ ትልቅ ቤት የለም። በቃ ሁሉንም በአንድ ቦታ የምታገኙበት ማለት ሁሉንም ብራንድ የያዘ ማቴሪያል የምታገኙበት ሁሉንም አይነት በቃ የፈለጋችሁት አይነት የምታገኙበት ስፔሻሊ ለበዓሉ እኛ ጋር ኑ እያሉ ነው። እማዋ ሃይፐር ማርኬት ከች በሉ። እኔም ያው እንግዲህ በቀሉን ካጋደምኳት በኋላ እዚህ መጥቼ እሸምታለሁ ማለት ለብዙ እናቶች እሸምታለሁ ማለት እማዋ ሃይፐር ማርኬት ይለያል።